በእናንተም እውቅና የተሰጠው ይህ ክልል በጣም በርካታ ትምህርት ሊወሰድ የሚችል ኩነቶችን ሲያስተናግድ ነበር፣ ያስተናግዷል። አገራዊ ኩነቶች በብዙ ቱሪስቶች የሚመረጥ ክልል ነው። በብዙ ኢንቨስት ለማድረግ በመጡ ባለሀብቶች የሚመረጥ ክልል ነው። ምስጢሩ አንጻራዊ ሰላም ስለሆነ የብሔር ብሔረሰቦችን በዓል ብንወስድ ወላይታ ሶዶ ከተማ እያካሄድን ያለነው በቅርቡ ትላንት ያጠናቀቅነው የታዳጊ ወጣቶች አገር አቀፍ የስፖርት ፌስቲቫልን ብንወስድ ሌሎችንም ኩነቶችን ብንወስድ ስብሰባዎችንና በርካታ እንቅስቃሴዎችን ብንመለከት አንጻራዊ ሰላም ስላለ ይህ ክልል ተመራጭ እየሆነ መጥቷል። ምስጢሩ አንጻራዊ ሰላም ስላለ፣ ስለዚህ ይህንን አንጻራዊ ሰላም የማስጠበቅ ጉዳይ የሁላችንም ቁልፍ አጀንዳ ቁልፍ ጉዳይ ሊሆን ይገባል ነው። ያየነውን አንጻራዊ ሰላም ልመለስ ሊቀለበስ አይገባም። ሰላም ለኛ መሰረተ ልማት ነው። ሰላም ልማት ነው። ሰላም ለኛ የኑሮ ውድነትን የምንቀርፍ መሳሪያ ነው። ሰላም ለኛ ከምንም በላይ ሁለንተናዊ ብልጽግና ነው። ስለዚህ ሰላምን ማስጠበቅ ሰላምን ልዩነቶች ቢኖሩ እንኳን ባለን ባህላዊና ሃይማኖታዊ እሴቶቻችን ተጠቅመን ሰላማችንን ማስጠበቅ አለብን። ስለዚህ የውስጣችንን ጸጥታ በደንብ መጀመሪያ ቀዳሚ ተግባር የውስጣችን። ይህን ለማድረግ የምንጠቀማቸው የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የምሁራን መድረኮችን አንጻራዊ ሰላማችን ለማስጠበቅ እንዴት እንስራ የሚለው ነገር በደንብ ከፍ አድርገን ተጠቅመን አስብተን የወንድማማችነት ትርክት አጽንተን መሄድ ተገቢ ነው የሚሆነው። ከመንገድ ጋር ክቡር አቶ ዘብዴዎስ ያነሳቸውን ጉዳዮችን እንዳለ ተቀብዬ መንገድ አዲስ የሚሰራው ያሉ ነባር መንገዶችም የተበላሹ ያሉት ቀጣዩ ለጥናትም የተቸገራለው የተፈጥሮ ሀብት ለማጥፋት ተያይዘው ጉዳዮች አጽንኦት ሊሰጣቸው ይገባል። መንገድ እንጠይቃለን፣ መንገድ ደግሞ እንዲበላሽን እንሰራለን። ተራራዎችን እያራቆትን እየመነጠርን እያረስን መንገድ እየጠየቅን የምንሄድበት አግባብ መቆም አለበት። ለዚህ ነው ተራራ ልማትን ያጀመርነው። ተራራዎች እስካልደሙ ድረስ እኛ መንገድ ብንሰራ ቢጠገም የሚባል አገልግሎት ሳይሰጥ ነው የተበላሸ ያለው። ስለዚህ ተራራ ልማት የተፈጥሮ ሀብት ልማት ጥበቃ ስራዎቻችን ትኩረት ሰጥተን መስራት ያስፈልጋል የሚለው አጽንኦት ለመስጠት ነው። እዚህ ላይ የጀመርነው የበጋ ተፋሰስ ልማት ስራ የ30 ቀን አውጀናል። እሱ ስራ ጠረጴዛ ማርከን ተራሮች ላይ እንዲቆፈሩ ማድረግ፣ ለቀጣይ ክረምት ችግኝ ለመትከል የተዘጋጁ ችግኞች ምን ያክል ናቸው ብሎ የመለየት፣ ከሰውና ከእንስሳት ንክኪ ነፃ ወይም ጥብቅ የሆነ የተባሉትን ከማስጠበቅ አኳያ እንዴት ናቸው የሚሉ ነገሮችን እንደ ህዝብ እንደራሴ እንድትከታተሉ ለማለት ነው። የፌደራል ፕሮጀክቶች ቆመ የቆሙትን በጋራ መድረክ ፈጥረን እንዲፋጠኑ ችግሮችን ለመፍታት ከፌደራል መንገዶች ባለስልጣን ጋር መድረኮችን ፈጥረን አትሊስት በእኛ እንደ አቅም ሊፈቱ የሚገቡ ጉዳዮችን ቅድሚያ ሰጥተን ለመሄድ ያው ይዘናል። መድረኮችም አሉ የሚለው ነገር ለማስቀመጥ ነው። የኢንቨስትመንት ችግሩን በተለይ ያላለሙ ባለሀብቶችንም መጀመሪያ ለምንድን ነው ያላለሙ የሚለው ችግሮቻቸው መፍታት፣ ከዛ ድጋፍ ማድረግ፣ ፈጽሞ ማያለሙና ማየትን ሊያለሙ ማይችሉትን ለሚያለሙ ባለሀብቶች መስጠት። ይሄ ስራ ግዴታ እንደዛ ማለት ነው። ለሚያለሙ መሬት እየጠየቁ ላሉ በርካታ ባለሀብቶች በየከተማው በየገጠሩ በኢንቨስትመንት ስም መሬት ወስደው አጥሮ ያስቀምጡ ማለት ባለሀብቶች ማልማት አለባቸው። ቴክኖሎጂ ሊያሻግሩ ይገባል። የስራ ዕድል ሊፈጥሩ ይገባል። ገቢ ልናገኝ ይገባል። ማለሞት ግን ደግሞ ወስደን ለሚያለሙ መስጠት አለብን እና እሱ ላይ አቋም ወስደን በኢንቨስትመንት ቦርድ ወስነን ተጨባጭ ለውጦችን ልናመጣ ይገባናል።